እግዚአብሔር መጣና አብርሃም አለው። አቤት አለ። አንድ ልጅህን ይስሐቅን ሰዋልኝ። በጣም ፈተና ነው። የብዙ ህዝቦች አባት ትሆናለህ ያለው በዚህ ልጅ በኩል ነው። አምጣና ሰዋው ያለው ይሄንን ልጅ ነው። ሁለቱንም ያለው እግዚአብሔር ነው። በሁለቱም አልዋሸም። ትክክል ነው። እግዚአብሔር ለማንም ሰው ሳይነገር ልጁን ይስሐቅን ያዘ፣ ሎሌዎቹን ያዘ፣ እንጨት አህያ ላይ ጫነ፣ ወደ አሳየው ወደ ሞሪያ ምድር ወዳለው ተራራ እስኪደርስ 3 ቀን ተጓዘ። ሲደርስ ሎሌዎቹ እሺ ስለማይሉ እናንተ እዚህ ቆዩ አላቸው። እኔና ልጄ ሰግደን እንመጣለን። ግን አሁን ሰውተን እንመጣለን ሲል አብርሃም አሁን ማንን ነው እንሰዋለን ሲል የሚሰዋው? ይስሐቅን ነው። እንመጣለን የሚለው ከማን ጋር? ከይስሐቅ። የሚሰዋውም ይሄ ነው። አብሬው የምመጣውም ከዚሁ ጋር። ይስሐቅን ለመሰዋት አብርሃም ሬዲ ከሆነ ራሱን ለመሰዋት አይቸገርም። ምክንያቱም ልጅ ይበልጣል። ስለዚህ ልጁን ይዞ ሄደ። እየሄዱ እያለ ልጅየው መንገድ ላይ ጠየቀው። አባቴ አለው። የታለ የሚሰዋው በግ አለው። ልጄ አለው። የመስዋዕቱን በግ እግዚአብሔር ያዘጋጃል፣ ተራመደ። ቢላውን አንስቶ ሊያርደው ሲል የእግዚአብሔር መልአክ አይደለም ይለው አብርሃም አብርሃም አለ። አቤት አለ። ቢላውን እንደያዘ በብላቴናው ላይ እንዳታሳርፍ እግዚአብሔርም ምን ያህል እንደምትወደኝ ዛሬ አየሁ። አንድ ልጅን አልከለከልከኝ። ለአብርሃም እምነት ነው፣ ለእግዚአብሔር ፍቅር ነው። ወንድማችንን ወይንም አባታችን አብርሃምን ወንድማችን ሐዋርያው ቅዱስ ጳውሎስ በሮም ከተማ ላሉ ቅዱሳን የእምነት ምሳሌ አድርጎ ያቀርበዋል። እንግዲህ ጳውሎስ አምኖ ስለ መጽደቅ አምኖ እግዚአብሔር የተናገረውን ነገር ስለመያዝና ስለመውረስ ሲናገር እንደ ምሳሌ አድርጎ ለማቅረብ እንደ አብርሃም አይነት እንደ አብርሃም ያለ ብርቱ ምሳሌ ጳውሎስ ፈልጎ አጥቷል። ስለዚህ አባታችን አብርሃምን በዚህ ሐሳብ ላይ ወይንም በዚህ አምኖ እግዚአብሔር የተናገረውን ነገር ስለመያዝ አባታችን አብርሃምን ጳውሎስ በጣም ብርቱ ምሳሌ አድርጎ ሮም ከተማ ላለችው ቤተክርስቲያን ያቀርበዋል። ይህችን ቤተክርስቲያን ጳውሎስ በአካል አያውቃትም። ምናልባት ከዚህ በኋላ ሮም እስር ቤት የቁም እስረኛ ሆኖ ሲመጣ ነው ገና የሚተዋወቃቸው። አምኖ መጽደቅን ጳውሎስ በዚህ ደብዳቤ ላይ ሲጽፍ ወንድማችን አብርሃምን የዚህ በጣም ብርቱ ምሳሌ አድርጎ ያቀርበዋል። እግዚአብሔር ለአብርሃም ተገለጠ። በከለዳውያን መንደር በኡር ሲኖር ከአባቱ ከታራ ጋር በነበረበት ዘመን የባቢሎናውያንን የከለዳውያንን ጣዖት እየሰራ በሚኖርበት በዚያ ምድር ላይ እግዚአብሔር ድንገት ለአብርሃም ተገለጠለትና ከአገርህ ከዘመድህ ከአባት ቤት ውጣ አለ። ወዴት ልውጣ ሲለው እኔ ወደማሳይህ ወደዚያ ምድር ውጣ አለው። አብርሃምም እግዚአብሔር እንደተናገረው ወጣ። አሁን እግዚአብሔር ተገለጠለት ይልና ውጣ አለው። አብርሃምም ተነስቶ ወጣ ይላል። አሁን እኛ በእውነት እግዚአብሔር ተነስና ውጣ ሲለን ለመውጣት ምን ያህል ማረጋገጫ እንደምንፈልግ ምን ያህል የነቢያት ብዙ ማረጋገጫ እንደምንጠይቅ በጣም የታወቀ ነው። አብርሃምን ግን እግዚአብሔር ብቅ አለ፣ ተገለጠለትና አብርሃም አለው። አቤት አለው። እኔ ወደማሳየን ያለው ደግሞ ወደምታውቀውም አይደለም ያለው እና ተነስቶ ወጣ ይላል። ደግሞ ሲወጣም የእምነት መንገድ በጣም ሪስኩ ብዙ ነው። እግዚአብሔር ሰርፕራይዝ ያረጋችኋል እንጂ መንገዱ ግን በጣም በገመድ ላይ በቀጭን ገመድ ላይ በገደል መካከል እንደሚሄድ ያክል በጣም ፈታኝ ነው የእምነት መንገድ። ግን የእምነት መንገድ ሰርፕራይዝ አድራጊው እግዚአብሔር ነው። በዚያ መንገድ ላይ ላለው ነገር በሙሉ ኃላፊነት የሚወስደው እግዚአብሔር እና አብርሃም ተነስቶ ወጣ። እኔ በአብርሃም ለምንድን ነው የምትደነቀው ካላችሁ አትሊስት እኔ ለማመን አብርሃም ከፊት ያለ አብርሃም ከፊቱ ምንም ይል እግዚአብሔር ራሱ ሲጠራ የአብርሃም ተብሎ ነው የሚጀምረው። ገና ከፊቱ ምንም አይነት የእምነት አባት የለውም። አብርሃም እንደ ሪፈረንስ ሊጠቀመው የሚችል የተጻፈ ታሪክ የለም። እግዚአብሔር በነ እከሌ ሕይወት ላይ እንዲና እንዲያ አርጓል የሚባል የተዘጋጀ ዶክመንት እጁ ላይ የለውም። እኔ በጣም የተሰነደ 66 መጽሐፍ እጄ ላይ እንደ አብርሃም አይነት አያሌ የእምነት አባቶች ከፊት ያሉ፣ ጌታ ኢየሱስ ክርስቶስ ከፊት ያሉ። አብርሃም ምንም የለውም። ገና መሲያኒክ ላይኔጅ ውስጥ እግዚአብሔር ሊገጥመው እምናርጎ ተነስቶ ወጥቶ እግዚአብሔርን ሲከተል እሱ 75 ደግሞ ሳራ 65 አካባቢ ናቸው። እግዚአብሔር ከሰጣቸው የተስፋ ቃሎች መካከል አንዱ ልጅ እሰጥሃለሁ ሕዝብ አረግሃል እና ሕዝብ አረግሃለሁ አለውና የብዙ ሕዝቦች ደግሞ አባት ትሆናለህ። you are the father of many nations። አሁን እኛን ጨምሮ ማለት የአንድ እስራኤል የሚባል ሕዝብ ብቻ ሳይሆን የብዙ ሕዝቦች ሁሉ አባት ሲለው ይህንንም ጭምር ነው ያመነው። እኔ 75 ዓመት ነኝ፣ ደግሞ እናት ሳራ ደግሞ 65 ዓመቷ ነው። አዎ ሕዝቦች ይወጣል ብሎ ነው። 6ቱ
ችግር የለውም፣ ያለ ቅድመ ሁኔታ መሆን ይችላሉ። ይሄኛው ግን ኤጅ ዋይዝ ቀድሞ መሆን አለበት። ይሄኛው እግዚአብሔር ሌሎቹን በሙሉ ከፊት አድርጎ ይሄን ወደ ኋላ ወሰደ። ቶሎ መሆን የነበረበትን ጉዳይ እግዚአብሔር ወደ ኋላ አድርጎት በማንኛውም ጊዜ መሆን የሚችሉትን ነገሮች ወደፊት አመጣቸው። ስምን ገናና አረገዋለሁ፣ መቼም መሆን ይችላል። በተለያየ ነገር እባርካለሁ፣ መቼም መሆን ይችላል። ልጅ እሰጥሃለሁ፣ ግን ወደፊት መምጣት አለ። እግዚአብሔር ሌሎቹን በሙሉ ከፊት አደረገ። በባሪያዎች ባረከው፣ በከብት ባረከው፣ በርስት ባረከው። ስሙን በጣም ገናና አደረገው። በቤቱ በተወለዱ ባሪያዎች ከነገስታት ጋር ተዋግቶ አሸንፎ እንዲመጣ ያደረገዋል። በጣም አብርሃምን ማይቲ ያደረገው በብዙ ነገር። እግዚአብሔር እንግዲህ በጣም አብርሃምን እያባበለው እየተገለጠለት እሰጥሃለሁ ይለዋል። አብርሃም ያምናል። ሲቀርበት ደግሞ አብርሃም ትንሽ ልቡ ይደክማል። ብቅልና እግዚአብሔር ደግሞ እንዳትረሳ እሰጥሃለሁ፣ የህዝቦች አባት አደርግሃለሁ ይለዋል። እሱም ደከመ፣ ዕድሜውም ደከመ፣ አቅምም አጣ። ምርኩዝ ተደግፎ ሆነ የሚሄደው። ሚስቱ ሳራም በጣም አቅም አጣች። የመጨረሻው ሰዓት ላይ እግዚአብሔር መጣና አብርሃም አለው፣ አቤት አለው። የዛሬ ዓመት ሚስት ሳራ ልጅ ትወልድልሃለች። እግዚአብሔር ውስጥንም ስለሚሰማ መሰለኝ እና ሳራ ሳቀች። ልጅ የዛሬ ዓመት እሰጥሃለሁ ሲለው አብርሃም በደረቱ መሬት ለጥ ብሎ ያለውን ባርከው አለው። እስማኤልን እኮ እግዚአብሔር መጣና አያያይ በእሷ በኩል የምሰጥህ ነው እዛ ጋር መሲያኒክ ላይን ውስጥ የሚገባው እና የዛሬ ዓመት እሰጥሃለሁ ሲለው ሳራ ስትስቅ፣ ሳራ ለምን ሳቀች አለ። ኧረ እኔ አልሳቅኩም። አይ ግድልም ችግር የለውም አላት። የሚሰማ በሙሉ እንዲስቅ ልጁን ስሙን ይስሐቅ ትለዋል። አብርሃም እግዚአብሔርን በሁለት ነገር አመነው። የመጀመሪያው የሌለውን እንዳለ አድርጎ ይጠራል ብሎ አመነ። ሁለተኛው ለሙታን ሕይወትን ይሰጣል ብሎ አመነ። ከሞት መነሳት የሚባል ነገር በማይታወቅበት ዘመን አብርሃም እግዚአብሔር የሞት ያስነሳል ብሎ አመነ። ከሞት ተነስቶ የሚያውቅ የለም ከአብርሃም በፊት። ከሞት አስነስቶ አያውቅም እግዚአብሔር ከአብርሃም በፊት። አብርሃም የመጀመሪያ ሰው ነው። አብርሃም እግዚአብሔርን አንደርስታንድ ያደረገበት መንገድ፣ እምነቱ የተመሰረተበት እውቀት፣ ሰማይና ምድርን ከሌሉበት ጠርቶ የፈጠራቸው እግዚአብሔር ነው ብሎ አመነ። ስለዚህ እግዚአብሔር የዛሬ ዓመት ይስሐቅ ይወለዳል ሲለው የለም፣ አዎ እግዚአብሔር ይጠራዋል። የሌለውም የለም፣ በፍጹም ሊሆን አይችልም፣ የለም፣ አዎ እንዳለ አድርጎ ይጠራዋል። እኛ ቤት ይስሐቅ በጣም ረጅም ዘመን ተሞክሮ ተፈልጎ የለም፣ እግዚአብሔር መጥቶ የዛሬ ዓመት ብሏል። አዎ እግዚአብሔር ጠርቶት ሄደ። ይስሐቅ በዓመቱ እየሳቀ መጣ። አብርሃም ያመነው ግን ሊሞት ጫፍ ላይ በደረሰ አይነት ሰው ተአምር ሰርቶ ልጅ ያመጣል አይደለም ትርጉሙ። ለሙታን ሕይወትን ይሰጣል ማለት ተገንዞ መቃብር የገባውን ነገር አውጥቶ እግዚአብሔር ታሪክ ይቀጥላል ማለት ነው። አሁን እኔ አለሁ፣ አዎ ተገንዤ መቃብር በገባ እንኳን እግዚአብሔር እኔና ሳራን ከመቃብር አውጥቶ ልጅ ይሰጣል። አሁን እንደዚህ ቆመን ብቻ አይደለም። አዎ በዚህ መጠን እግዚአብሔር የታመነ ነው። ይበል እንጂ ይናገር እንጂ እንዲህ ቆመን ተገንዤ ብገባ መቃብር ውስጥ አውጥቶኝ አስነስቶኝ እንደገና ሕይወት ቀጥሎ ያለውን ያደርጋል። እምነታችን የሚመሰረተው ታማኝነቱ ላይ እና እግዚአብሔር እንደተናገረ ሳራ ጸነሰች፣ ተወለደ ልጁ ይስሐቅም እና አብርሃም ቤት አደገ። አደግ ሲል እግዚአብሔር መጣና አብርሃም አለው። አቤት አለ። አንድ ልጅን ይስሐቅን ሰዋልኝ። በጣም ፈተና ነው። እግዚአብሔር መጥቶ አንድ ልጅን ሰዋልኝ ሲለው ይላል መጽሐፍ፣ አብርሃም ከሞት የመነሳት ምሳሌ አድርጎ ሊቀበለው ያለው ልጁ ገና ከሞት ይነሳ አብርሃም አያውቅም። ያ ልጁ የብዙ ሕዝብ አባት አደርግሃለሁ ተብሎ የተነገረለት ነበር ይላል ዕብራውያን 11 ላይ። የብዙ ሕዝቦች አባት ትሆናለህ ያለው በዚህ ልጅ በኩል ነው። አምጣና ሰው ያለው ይሄንን ልጅ። ሁለቱንም ያለው እግዚአብሔር ነው። በሁለቱም አልዋሸም። ትክክል ነው። እግዚአብሔር ለማንም ሰው ሳይነገር ልጁን ይስሐቅን ያዘ፣ ሎሌዎቹን ያዘ፣ እንጨት አህያ ላይ ጫነ፣ ወደ አሳየው ወደ ሞሪያ ምድር ወዳለው ተራራ እስኪደርስ 3 ቀን ተጓዘ። ሲደርስ ሎሌዎቹ እሺ ስለማይሉ እናንተ እዚህ ቆዩ አላቸው። እኔና ልጄ ሰግደን እንመጣለን። ግን አሁን ሰውተን እንመጣለን ሲል አብርሃም አሁን ማንን ነው እንሰዋለን ሲል የሚሰዋው? ይስሐቅን ነው። እንመጣለን የሚለው ከማን ጋር? ከይስሐቅ። የሚሰዋውም ይሄ ነው። አብሬው የምመጣውም ከዚሁ ጋር። አሁን ይዤው ሲሄድ ነው የምታዩኝ። ይዤ ሄጄ የምሰዋው ማንን ነው? ይህንኑ ነው።
ስመጣ ስምመጣው ብቻዬን አልመጣም፣ ከዚህ ጋር ነው አብረን የምንመጣው። ለሙታን ሕይወትን ይሰጣል። ይስሐቅን ለመሰዋት አብርሃም ሬዲ ከሆነ ራሱን ለመሰዋት አይቸገርም። ምክንያቱም ልጅ ይበልጣል። ስለዚህ ልጁን ይዞ ሄደ። እንጨት አሸከመው፣ ቢላ አሸከመው። እየሄዱ እያለ ልጅየው መንገድ ላይ ጠየቀው። አባቴ አለው። አቤት አለው። እንጨቱም እሳቱም ይሄ ሁሉም ነገር እኮ አለው፣ የታለ የሚሰዋው በግ አለው። አብርሃም እየተንቀጠቀጠ ነው፣ በትሩን ተደግፎ እየሄደ ያለ። ልጄ አለው። አቤት። የመስዋዕቱን በግ እግዚአብሔር ያዘጋጃል፣ ተራመዳል። መሰዊያ ሰራ፣ ረበረበ፣ ልጁን አስተኛ። ኦልሬዲ ጨርሷል። አብርሃም ባይዘው ቢላውን አንስቶ ሊያርደው ሲል የእግዚአብሔር መልአክ አይደለም ይለው አብርሃም አብርሃም አለ። አቤት አለ። ቢላውን እንደያዘ በብላቴናው ላይ እንዳታሳርፍ አለውና ከዛ እግዚአብሔርም የሚል ቃል አለ። እግዚአብሔር መልአክ ይላል። ከዛ እግዚአብሔርም ምን ያህል እንደምትወደኝ ዛሬ ያየ፣ አንድ ልጅን አልከለከልከኝ። ለአብርሃም እምነት ነው፣ ለእግዚአብሔር ፍቅር። አብርሃም አመንኩን ያለው እግዚአብሔርስ እንደምትወደኝ ያየዋል። ከይስሐቅ በላይ እኔን ትወደኛለህ። ለባሬ ለወዳጄ ለአብርሃም የተናገርኩትን ሁሉ እንደማደርግለት ዛሬ በስሜም እያለሁ በቃ የሕዝቦች አባት አደርግሃለሁ ብዬ ሄዳው አደርግሃለሁ። ከእግዚአብሔር በላይ ስለሌለ የመጨረሻው ስሙ ስለሆነ በራሴም እየልሃለሁ። ይህ እምነት ጽድቅ ሆኖ ተቆጠረለት። በጣም ይገርማል። ጳውሎስ የሚሉ ሰውዬ ደግሞ ነገሩን የሚረዳበት መንገድ ጽድቅ ሆኖ ተቆጠረለት አለና ተቆጠረለት የምትለውን ቃል ይዞ ተቆጠረለት የሚለው ግን ለአብርሃም ብቻ ሳይሆን ለእኛም ነው ብሎ ጥልቅ ሹልክ ብሎ ገባ አብርሃም። አንተ ደግሞ ጳውሎስ ምን ሆናል? እንደ አብርሃም ያን ሁሉ መንገድ ሄዳል? እንደ አብርሃም አንድ ልጅን አምጣ ተብለህ ሰውተሃል? እንደ አብርሃም ይህን ሁሉ ነገር አድርጋል? እንዴት ተደርጎ ነው ጽድቅ ሆኖ የሚቆጠረልህ ስትሉት ኢየሱስ ክርስቶስን ከሞት ባስነሳ በእግዚአብሔር ለምናምን ለእኛ እኩል ጽድቅ ሆኖ ይቆጠራል። በክርስቶስ ኢየሱስ በኩል ካመንክ እግዚአብሔር ለአብርሃም ያን ሁሉ 25 ዓመት አስጉዞ ያን ሁሉ አስለፍቶ አንድ ልጅን አምጣ ብሎ የቆጠረለትን እምነት በክርስቶስ ኢየሱስ በኩል ምንም ሳታዋጣ ጥልቅ ብለህ አብርሃም አድርጎ ነው የተቆጠረለት። አንተ ተቆጥሮልህ ነው የምትጀምረው። በክርስቶስ ኢየሱስ ከማመን ይልቅ አይ ቲንክ ልጁን ይስሐቅን መሰዋት የሚቀል ይመስል ሰው ዝም ብሎ በመስቀል ላይ በተሰቀለው በክርስቶስ ማመን ስትል በዚህ ብቻ በዚህ በኩል ማመን ራሱ በጣም ቀላል አይደለም። ለምናምን ለእኛም ተቆጠረልን ሲል ባይዘውን በስብከት ሞኝነት ለምን ለኛ ነው እንጂ በጣም ብዙ ሰው ክሪቲካል ቲንከር እንደሆነ ስለሚያስብ በጣም ጎበዝ አሳቢ እንደሆነ ያስባል ራሱን። ስለዚህ አይቀበልም። እኛስ ሞኞችነት በስብከት ሞኝነት ነው የምናምነው። እንዲና እንዲያ ስንባል አልደመርንም አልቀነስንም። የተሰቀለ አንድ የ33 ዓመት አይሁዳዊ ወጣት እንደዚህ አይተን የእግዚአብሔር ማዳን ለዘላለም ሕይወት ይሆናል ይሄ ብለን ይሄ እግዚአብሔር ጥበብ ነው ብለን የምድር ሞኝነት የተባለን ጉዳይ የእግዚአብሔር ጥበብ ነው ብለን እምናረገ ብርሃን በራለን፣ ዳንን። አብርሃም ካደረገው በላይ ጌታችን ኢየሱስ ክርስቶስ ያደረገው ሊቆጠር አይችልም። ትከሻም ሊለካካ አይችልም። አብርሃም ልጁን ሊሰዋ ሲል እግዚአብሔር በግ አዘጋጅቶለታል። በኋላ ደግሞ ከሺህ ዓመታት በኋላ ደግሞ እግዚአብሔር ራሱ እዛው ራስ ቅል ዛቆ ቀራኒዮ እዛ የራስ ቅል የተባለው ቦታ ላይ ደግሞ እዛም ጋር እግዚአብሔር በግ አዘጋጀ። ሁለቱም ጋር እግዚአብሔር በግ አዘጋጀ። ለአብርሃም ልጅ አይሰዋም እኔ በግ አለኝ አለው። እዚህም ጋር መጥቶ እናንተ እንዳትሰዉ በግ አለኝ፣ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ተብሎ ጌታችን ኢየሱስ ክርስቶስ ቀረበ። በእሱ በኩል ካመናችሁ ይሄው ጽድቅ፣ ይሄው በነፃ ይሄው ግቡበት አለ እግዚአብሔር። አሁን ታውቃላችሁ በዚህ ዘመን ሌላ ምንም ሊያስደምመን የሚችል ነገር ብዙ የለም። እግዚአብሔር ልጁን እየገለጠ ዓለምን ይጠቅልል በኛ